በጌታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። የዩቲዩብ አድማጮቻችን፣ ቤተሰቦቻችን ባለፉት ጊዜዎች ንስሐ በሚል ርዕስ መማር መጀመራችንን እያደመጣችሁ ታስታውሳላችሁ። ዛሬ ደግሞ ያለና የሚኖር እኔ ነኝ በሚል የንስሐውን ሐሳብ ይዘን እንቀጥላለን። ቃሉን እንዲባርክልን እንጸልያለን። የዘላለም አምላክ እግዚአብሔር እናመሰግንሃለን። ዛሬ ደግሞ ሌላ እድል ስለሰጠን ተመስገን። የሰጠንን ይህን ቃሉን የመማር እድል ባርክልን። ታላቁ አስተማሪ መንፈስ ቅዱስ አንተ ቃልን ክፈትልን። ለተናጋሪው ጸጋ፣ ለአድማጮችም ጸጋ ስጠን። በጌታ በኢየሱስ ክርስቶስ ስም አሜን። ያለና የሚኖር እኔ ነኝ። ዛሬም በንስሐ ሐሳብ እንቀጥላለን። በዚህ ተከታታይ ትምህርት ይህ ሶስተኛ ትምህርታችን ነው። ስለ እውነተኛ እና ሐሰተኛ ንስሐ ተነጋግረናል። ስለ መስቀሉ ተነጋግረናል። ኃጢአት ለእግዚአብሔር በእርግጥ ምን እንደሆነ መሰበክ አለበት ብለን ተነጋግረናል። ስለ ኃጢአት ለእግዚአብሔር የሚሰማው ለእኛም እስኪሰማን ድረስ ፈጽሞ በእውነት ንስሐ ልንገባ እንደማንችልም አይተናል። አሁን ወደዚህ ሐሳብ እንመጣለን። ያለና የሚኖር እኔ ነኝ። ዘጸአት ምዕራፍ 3 ቁጥር 14ን ስናስብ እግዚአብሔር ለሙሴ እንዲህ አለ፣ ያለና የሚኖር እኔ ነኝ ብለህ ለጠየቁ ለእስራኤል ልጆች ንገራቸው፣ ያለና የሚኖር ወደ እናንተ ላከኝ ትላለህ፣ ማላከህ ባሉ ጊዜ አለው። ወገኖች ሆይ እግዚአብሔር መጀመሪያ የለውም። መጀመሪያ ስላለው አንድ ነገር ስናስብ በእርግጥ ስለ እግዚአብሔር እያሰብን አይደለም። ከእግዚአብሔር ውጭ ያለና የሚኖር ማንም የለም። የሰው አእምሮ የተፈጠረ ሆኖ ስላልተፈጠረው ነገር የመጨነቅ ነገር አለው። ሙሉ በሙሉ ከተለመደው እውቀታችን ውጭ የሆነን ነገር ከኛ ጋር እንዲገኝ ብንፈቅድ ለእኛ ምቹ ሆኖ እናገኘዋለን። ስለ ሕልውናውና ወይም ስለ መኖሩ ለእኛ መግለጫ የማይሰጥ የማንም ኃላፊነት የሌለበትን የአንድ ሰው ሐሳብ መመርመርን ስንጀምር መረበሽ ውስጥ እንገባለን። እግዚአብሔር በተመለከተ ፍልስፍናና ሳይንስ ሁልጊዜም ወዳጆች አይደሉም። ምክንያቱም እነሱ የሰጡት ለነገሮች ተጠያቂነት ስላለው ስራ ነው። ስለዚህ የራሱን ተጠያቂነት ለሚቃወም ለማንኛውም ነገር ፈጽሞ ትዕግስት የላቸውም። የእውቀት ከፍተኛ ደረጃ ወገኖች ሆይ ልናውቃቸው የማንችለው ነገሮች እንዳሉ ማወቅ ነው። አለማወቅን ማወቅ ትልቅ እውቀት ነው። ወገኖች ሆይ ከኛ በስተኋላ ራሱን ለእኛ እውቀት አሳልፎ የማይሰጥ አንድ ነገር አለ ብሎ ለመቀበል እጅግ ብዙ ትህትና ይጠይቃል። ይህ ብዙዎችን አሁን ካለን የሚበልጥ መሆን አለበት። ስለዚህ ይህን ችግር ለመጋፈጥ እግዚአብሔር ወደኛ ደረጃ አንዳንድ ጊዜ ደፋሮች ሆነን ዝቅ እናደርገዋለን፣ ወይንም ቢያንስ እርሱ ልንቆጣጠር በምንችልበት ደረጃ ላይ እናመጣዋለን። የሚገርመው ከአሳዛኝ ነገሮች አንዱ በቢሊዮን የሚቆጠሩ የቤተክርስቲያን አባሎች አሉ። ወደ ቤተክርስቲያን ሳያቋርጡ ይሄዳሉ በየሰንበታቱ። ሆኖም ስለ እግዚአብሔር ማንነት ፈጽሞ አጥብቀው አያስቡ። እኔ ነኝ የሚለውን በፍርሃት ለመመልከት ልባቸውን የሚከፍቱ በእውነት ጥቂቶች ናቸው። እንዲህ አይነቶቹ አስተሳሰቦች በጣም ያሳምማሉ። እኛ የምናተኩረው በራሳችን ጥሩነትና እንዴት የራሳችን አስተሳሰብ እንደምናሻሽል ነው። ብዙ ጊዜ ጭንቀታችን። አንዳንዶቹ እንዲህ ሊጠይቁ ይችላሉ፣ ይህ በእኔ ሕይወት ላይ ምን ለውጥ ያመጣል? መልሱ እኛ የእግዚአብሔር እጅ ስራዎች መሆናችን ነው። ስለዚህ የእኛ ችግሮችና የእኛ መፍትሄዎች ስነመለኮታዊ ናቸው። የማንኛውም ሰው ችግር መልስ ያለው ወገኖች ሆይ በሕያው ሉዓላዊ እግዚአብሔር ነው። እግዚአብሔር ጽንፈ ዓለምን ለመቆጣጠር ምን አይነት አምላክ ነው ለሚለው ጥቂት እውቀት ማግኘት ለጤናማ ሕይወት ፍልስፍና፣ በዓለም ላለ ጤናማ አመለካከት እጅግ በጣም አስፈላጊ ነው። ሰው በራሱ ምንም ነገር የለውም፣ የተፈጠረ ፍጡር ነው። ነገር ግን በየዕለቱ በፈጠረው ላይ ይደገፋል፣ ተደጋፊ ነው። በእርሱ እንንቀሳቀሳለን።
እንተነፍሳለን፣ ህልውናችንንም በእርሱ እናገኛለን። የእግዚአብሔር እውነት ወገኖቼ ሆይ እግዚአብሔር እውነት ለሰው እውነት አስፈላጊ ነው። እግዚአብሔር ባይኖር ኖሮ ስለ ሰው መኖር ምንም መሰረት የለም። እግዚአብሔር ሁሉን ነገር መሆኑንና ሰው ምንም ነገር ያለ መሆኑን ለክርስቲያን እምነትና አምልኮ ዋና መሰረት ነው። በዚህ በፈጠረው የእግዚአብሔር ፈቃድ ላይ ሙሉ በሙሉ መተማመን ውስጥ ቅዱስ የሆነውን ወይም ኃጢአተኛ የመሆን እድል አለ። ቅዱስ የመሆን ወይም ኃጢአተኛ የመሆን እድል አለ። በሰው ውስጥ ከተቀመጡት የእግዚአብሔር ምልክቶች አንዱ በሰው ስነ ምግባራዊ ምርጫ የመለማመድ ችሎታ መኖሩ ነው። ወገኖች የክርስትና አስተምሮ ሰው ከእግዚአብሔር ነፃ ለመሆን በመምረጥና ይህን ምርጫው መለኮታዊ ትእዛዝ በመጣስ ማረጋገጡን ያሳያል። ይህ ያለመታዘዝ ድርጊት እግዚአብሔር የመኖሩ መሰረት መሆኑን ካደና ሰውን በራሱ ላይ ጣለው፣ ወረወረው። እኔነት ይባላል። በዚህ ነጥብ ላይ ብቅ አለና እኔነት እግዚአብሔርን ቀርቶ እኔነት የዚያ ሰው ዓለም መለኮታዊ ማዕከላዊ ቅርታ ሆነ። ወገኖች ሆይ የበለጠ አዎንታዊነት ያለው የራስ ማረጋገጫ ከነዚህ ቃሎች ይበልጥ ሊታሰብ ፈጽሞ አይችልም። ያለና የሚኖር እኔ ነኝ። የእግዚአብሔር ሁሉም ነገር የተረጋገጠው በዚህ ሙሉ የሆነ በማንም ላይ የማይደገፍ ነፃ የሆነና የህልውና ማረጋገጫ አዋጅ ነው። ወገኖች ሆይ ሆኖም በእግዚአብሔር ውስጥ እኔነት ወይንም ራስነት ኃጢአት አይደለም። እግዚአብሔር እኔ ነኝ ሊል ይችላል። እኔ በጎች እረኛ ነኝ፣ እኔ መልካም እረኛ ነኝ፣ እኔ የህይወት በር ነኝ ማለት ይችላል። ነገር ግን የመልካምነት የቅዱስነትና የእውነት እነዚህ ሁሉ የሚቻል ጠቅላላ ድምር ነው። በሌላ በኩል ተፈጥሯዊ ሰው ኃጢአተኛ ነው። ምክንያቱም ከራሱ ጋር በተዛመደ ሁኔታ የእግዚአብሔርን እኔነት ይቋቋማል። በሌሎች ነገሮች ሰው በራሱ እኔነት ትንሣኤና ህይወት እኔ ነኝ እንዳለው ጌታ እኔ ሊል ፈጽሞ አይችልም። እግዚአብሔር ብቻ ነኝ እኔ ነኝ ሊል የሚችል። ወገኖች ሆይ በሌሎች ነገሮች ሰው በራሱ ፈቃድ የእግዚአብሔር ሉዓላዊነት ሊቀበል ይችላል። በራሱ ህይወት ውስጥ ግን ሊክደው ይችላል። ለሰው እኔነት እግዚአብሔር ሊሆንበት ይችላል። በዚህ ሳያውቅ ሉሲፈርን እየኮረጀ ነው ማለት ነው። እኔነት በጣም ጮሌ ስለሆነ የእርሱን መኖር መረዳት በጣም አስቸጋሪ ነው። ሰው አመፀኛ ሆኖ በመወለዱ አመፀኛ መሆኑን እንኳ ለራሱ አያውቅም። ራሱን ለማካፈል ፈቃደኛ ነው። አንዳንዴ እንዲያውም ለፈለገው ዓላማ ራሱን መስዋዕት ማድረግ ይችላል። ነገር ግን ራሱን ከዙፋን ማውረድ ግን ሌላ ነገር ነው። በህብረተሰብ ሚዛን ምንም ያህል ወደ ታች ይውረድ፣ እርሱ አሁንም በራሱ ዓይን በዙፋኑ ላይ ንጉሥ ነው። በልቡ ከፍታ የመጀመሪያ ስፍራ እኔነቱን እስከ ሾመ ድረስ። ወገኖች ሆይ ማስተዋል ያለብን ራስ ወዳድነትና ሕግ የለሽነት የሚወራረሱ አባባሎች ናቸው። ኃጢአት ራሱን የሚገልጥበት ብዙ መንገዶች አሉት። ነገር ግን መሰረቱ አንድ ነው። በእግዚአብሔር ዙፋን ፊት ሆኖ የሚያመልክ የተፈጠረ ስነ ምግባራዊ ፍጡር፣ ነገር ግን በራሱ የኔነት ዙፋን ላይ የተቀመጠ እኔ ነኝ ብሎ እያወጀ ነው። ይህን ስናጠቃልለው ኃጢአት ነው። ሆኖም ለሰው ተፈጥሮ ስለሆነ መልካም መስሎ ይታየዋል። ወገኖች ሆይ ማስተዋል ያለብን ያለ ድንቁርና ሽፋን ከለላ የእግዚአብሔር ቃል ሰውን ከፍ ካለ እግዚአብሔር ፊት ሲያቀርበው ብቻ ነው ራሱን የሚያየው። አስፈሪ እውነት ወደ ቤቱ፣ ወደ ህይወቱ፣ ወደ ሁሉናው የሚመጣው። ታስታውሱ የለ ትንቢተ ዳንኤል ምዕራፍ 4 ከ28 እስከ 33 ናቡከደነጾር ምን አለ? አንቺ ባቢሎን በጉልበቴ ብርታት የሰራሁሽ ለግርማዬ ክብር፣ እኔ በእኔ ለእኔ አለ። እግዚአብሔር ይህ ሰው ከሰው ተፈጥሮ አእምሮን ለውጦ እንስሳ አደረገው። 7 ዓመት ሙሉ ከእንስሶች ጋር ሰርጋጥ። በመጨረሻ ምን ናቡከደነጾር ዓይኖቼን አነሳው፣ ልዑልን ባረኩ፣ በትዕቢት የሚሄዱትን ያዋርድ ዘንድ ይችላል ሲል
አማካሪዎቼ ፈለጉኝ፣ ወደ ስፍራዬና ክብሬ ተመለስኩ ይላል። በወንጌል ስርጭት ቋንቋ የሁሉን ቻይ እግዚአብሔር መገኘት የተቋቋመው ሰው በንስሐ ስር ነው ይባላል። ክርስቶስ ይህን በእነዚህ ቃሎች አመልክቷል። እርሱ መጥቶ ስለ ኃጢአት፣ ስለ ጽድቅም፣ ስለ ፍርድም ዓለምን ይወቅሳል። ዮሐንስ 16 ቁጥር 8። እነዚህ ቃሎች በጴንጤቆስጤ የተረጋገጡ። ቃሉን በሰሙት ጊዜ ልባቸው ተነካና እንዲህ ብለው ጮሁ፣ ምን እናድርግ? አረ ምን እናድርግ ለመዳን ብለው ጮሁ። ማንም ሰው ዘውድ ነጣቂ ሆኖ በተሰረቀ ዙፋን ላይ መቀመጡን ድንገት ሲያውቅ የሚሰማው ጥልቅ የልብ ጩኸት ምንም የሚያም ቢሆንም ይህን ጥልቅ መረዳት ያለበት ስነ ምግባራዊ ድንጋጤ ነው። በትክክሉ ተጸጽቶ ከዙፋን ከወረደና ሰላምና ይቅርታን ካገኘ በኋላ እውነተኛ ንስሐ የሚያመጣና ጠንካራ ክርስትናን የሚገነባው አንድ ሰው እንዲህ አለ። የልብ ንጽህናን አንድ ነገር መፍቀድ አለበት። የልብህን ንጽህና አንድ ነገር መፍቀድ አለበት። በተመሳሳይ ሁኔታ እንዲህ ብሎ ማወጅ እንችላለን። የኃጢአት ባህሪ አንድ ነገር ለመፍቀድ ነው። የእኛን ፈቃድ ከእግዚአብሔር ፈቃድ ውጭ ማድረግ ማለት ነው ኃጢአት ማለት። እግዚአብሔር ከዙፋን አውርደን በዚያ ትንሽ የሰው ነፍስ መንግስት ላይ የራሳችንን ዋነኛ ማድረግ ማለት ነው። ይህ የኃጢአት ክፉ ስሩን መዘርጋት ማለት ነው። ክፉ ስሩ ውስጥ ያለ ኃጢአት ሊባዙ ይችላሉ። ነገር ግን ይህም ሆኖ አንድ ናቸው። ኃጢአተኞች አሉ፣ ምክንያቱም ኃጢአት አለ። ይህ ብዙ ስሜት ያለበት ህገወጥ ዶክትሪን በስተጀርባ ያለ ምክንያት ሲሆን ያልተጸጸተ ሰው ኃጢአት ከማድረግ ውጭ ሌላ ነገር መስራት እንደማይችል ያመለክታል። የንስሐ የድነት ጸጸት ማለት ነው የመመለስ ማለት ነው። የመመለስ የራሱን ጥሩ ስራዎች የሚባሉት ለሰው በእውነቱ ፈጽሞ ጥሩ አይደሉም። የእርሱ ጥሩ ሃይማኖታዊ ስራዎች በእግዚአብሔር ዘንድ ተቀባይነት ፈጽሞ ያጡ ናቸው። እግዚአብሔር የቃየንን መስዋዕት እንዳልተቀበለ ሁሉ ይህን አይቀበለው። እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ፣ ወደ ቃየልና ወደ መስዋዕቱ ግን አልተመለከተም ይላል። ወገኖች የተሰረቀውን ዙፋን ለእግዚአብሔር ከመለሰ ብቻ ነው ስራዎቹ በእግዚአብሔር ተቀባይነት የሚያገኙት። ሰው በራስ ላይ እየተደገፈ እያለ ደግሞም ያላወቀው ስነ ምግባራዊ ደመነፍሳዊ የሚመስል እንቅስቃሴ በውስጡ እየኖረ ጥሩ ለመሆን ስለሚታገል ክርስቲያን ጳውሎስ በግልጽ በሮሜ መጽሐፍ መግለጫ ሰጥቷል። የጳውሎስ ምስክርነት ከሁሉ ነቢያት ትምህርት ጋር ይሄዳል። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። ኢሳይያስ 53:6። ጳውሎስም እኔ ምንኛ ጎስቋላ ሰው ነኝ፣ ለዚህ ሞት ከተሰጠ ሰውነት ማን ያድነኛል ብሎ ጮኸ። ከዚህ የበለጠ ግልጽ የሆነ ኃጢአት ገለጻ የለም። የዘመናት ሁሉ ቅዱሳን ምስክርነት እኔነት ውስጠኛው መመሪያ ያለው የሰዎች ጠባይ መሰረት ላይ ሲሆን ሰው የሚሰራውን ማንኛውንም ነገር ወደ ክፉ ያዞራል። እኛን ሙሉ በሙሉ ለማዳን ክርስቶስ የተፈጥሯችንን ጠማምነት ወደ ተቃራኒው መንገድ መቀየር አለበት። ቀና ሊያደርግልን ይገባል። እርሱ የእኛ ተከታታይ ጸባይ እግዚአብሔርን በምስጋና በክብር ከፍ ከፍ የማድረግ ምኞት እንዲኖረው እርሱ አዲስ መመሪያን በእኛ ውስጥ መትከል አለበት። አሮጌው እኔነት መሞት አለበት። እርሱ ፈጽሞ ሊሞት የሚገባው ዋናው መንገድ ወይም የሚሞትበት መንገድ የምንችለው ብቸኛ መሳሪያ ደግሞ መስቀሉ ነው። ወገኖች ሆይ እኔነትን ያለ መስቀሉ ልንሰቅለው ፈጽሞ አንችልም። ያን ጊዜ ክቡር የሆነው ጌታ በዚህ ትንሹ ሰው ዙፋን ላይ ብቻውን ይነግሳል። አሮጌ ሰዋችን ተሰቅሏል። የክርስቶስ የሆኑቱ ስጋን ከክፉ መሻቱና ምኞቱ ጋር ሰቅሉት። ያን ጊዜ በትንሿ ልባችን ዙፋን ላይ ክርስቶስ ኢየሱስ ጌታ ሆኖ ዙፋኑን ይቆጣጠረዋል። እኔነታችን አውርደን እርሱን እንሹ። ይጋብዘናል እግዚአብሔር መንፈስ
የሰማነውን ይባርክልን እንጸልያለን። ዘላለም አምላክ እግዚአብሔር ሆይ በዚህ ትንሿ ልባችን ውስጥ እኔነታችንን ከመሾም ይልቅ እኔነታችንን አውርደን ሉዓላዊውን ጌታ እንድንሻው ጌታ እንድናደርግ ዙፋኑ እንዲቆጣጠር እንድንፈቅድ አሮጌ ሰዋችንን መስቀል ላይ የተሰቀለውን እዛው እንድንተወው ጸጋ ስጠን፣ እርዳ። እባክህ እኔ ከማለት ታላቁ እኔ ነኝ ያለውን ጌታ በልባችን ዙፋን ላይ ብቸኛ ጌታ አድርገን መሾም እንድንችል አግዘን። የእርሱ ተደጋፊዎች፣ እርሱን የሚተማመኑ አሁንስ ተስፋዬ ማን ነው እግዚአብሔር አይደለምን እንዳለ ዘማሪው ተስፋችን ድጋፋችን አንተን ማድረግ እንድንችል በእኔነታችን ከመመካት እንድትጠብቀን እኔነታችን በመስቀል ላይ እንዲሰቀል እንድንፈቅድ በኢየሱስ ስም አግዘን። ስለሰማን ተመስገን። በጌታ በኢየሱስ ክርስቶስ